ሰላም እንደምን አላችሁ የኔ ውድ ቤተሰቦች የምወዳችሁ እንዴት ናችሁ? የ21ዱ የለውጥ ፈተናችን 7ኛው ቀን ላይ ደርሰናል። ዛሬ በአሉታዊ ሰዎችና ንግግሮች ራሳችንን የምንጠብቅበት 3 ውጤታማ መንገዶችን እነግራችኋለሁ። ታዲያ ለሁል ጊዜ እንድደርሳችሁና አዲስ የሆናችሁም በቅድሚያ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። አንደኛና የመጀመሪያው የመስማማትን ደንበር ማበጀት ነው። አሉታዊ ወሬ የሚጀምረው ሰው ሲያጋጥምሽ ወሬውን ለማስቀየር መሞከር ካልቻለ ደግሞ ይቅርታ ስራ አለብኝ ብለሽ ራስሽን አግድይ። መጥፎ ወሬን አለመስማት ለውሳኔሽ ግማሽ አካል ነው ወይም ግማሽ ድልድይ ነው። ሌላኛውና ሁለተኛው ምላሽ አለመስጠት ነው። አንዳንድ ሰዎች ተስፋ እንዲቆርጡ የሚናገሩትን ንግግር ምላሽ ሲያጣ ኃይል አይኖረው። ለሰደቡሽ ሰዎች ወይም ዝቅ ላደረጉሽ ሰው ዝምታን ስትሰጩ ጉልበቱ ወደ ራሱ። ሶስተኛውና ሌላኛው ደግሞ አዎንታዊ አጥር። ከመጥፎ ሰዎች ጋር ለመዋል ስትገደጅ በጆሮሽ ጥሩ ትምህርት ወይም መዝሙር ወይም መንፈሳዊ ነገር ወይም የተለያዩ እንደየሃይማኖታችሁ መንፈሳዊ ትምህርቶችን ስሚ። በዙሪያሽ ያሉ ድምጾች ቢከፋውም ወደ ውስጥሽ የሚገባው ድምጽ ግን አንቺን የሰጠሽውን መሆን አለበት። ቪዲዮውን ከማጠቃለያችን በፊት እንደተለመደው አንዲት አጠር ያለች ግጥም ልጋብዛችሁ። ውስጤን ላድሰው ተነሳሁ ካለፈው ትካዜ ከትላንቱ ቁስሊ ነፍሴን ላለመስጠት ለወሬ ትችት ቆርጬ ወጣሁኝ ሰላሜን ላነግስ። በያግዥኝ በያይዞሽ ራሴ ጠንከር በያግዥኝ እንዲህ ስፍጨረጨር ዝም ብለሽ አትይኝ። ውስጤንም ላድሰው ይኸው ተነሳሁኝ አስታማሚዋኔ ታማሚዋም እኔ ዶክተሩ ጠፍቶብኝ ተቸገረ ውስጤ። በርችልኝ በርትቼ ልነሳ አግዘኝ አምላኬ የኔ ተነሳሽነት ነው ትንሹ መንገዴ። በልቅደም ከፊቴ ልከተልህ እኔ። ውስጤን ላድሰው ተነሳው ሰው ማመኔን ልተው ራሴን ልወደው ላድሰው ተነሳው። ህመሜን ደብቄ ፈገግታዬን ስዬ ጥሬ ለመውጣት እንዳስተሳሰቤ ነጥሬ ለመውጣት እንዳስተሳሰቤ ወረቅ እሳት አይደለው እንቁና በረዶ አብረቅርቄ ልታይ ልክ እንደ ብርጭቆ። ክረምትና በጋ ፀሐይ በጨረቃ ይፈራረቃሉ ልክ እንደ ትእዛዙ። ህይወት ማለት ይች እኔ ማለት ይች ትላንትና ዛሬ ነገንም በተስፋ ክረምትና በጋ። ህይወትና ፈተና ዝናብና ፀሐይ ሁለቱ አንድ ናቸው። ሲያበሩ ያምራሉ ሲፈራረቁ ልክ እንደ ክረምቱ። ሰማይ በደመና ህይወት በምድር ላይ አብባ ስትታይ ሁሉም ይጓጓላታል ልክ እንደ በጋ ፀሐይ። መከራ ሲያገኛት ጠንዘል ትላለች የመስከረም አደይ። ሰኔ ላይ ሲመጣ ለዛና አበባው ሁሉንም ቅጡን ሲያጣ ህይወት እንደዛ ናት ማዕበል ሲመጣ። ውስጤን ለአንድ ሰው ተነሳው ሁሉን ተቋቁማ ያፈራች እንደሆን ከፈተና በላይ መሆኗን ያወቀች እንደሆን እኔ ማነኝ ብላ ያነባች እንደሆን ለቅጣጥን ነገር ካልወደቀች ፈተና ታሳልፈዋለች። ሁሉንም በርትታ ከአምላኳ ጋራ ስሟን ታስጠራለች ከፍ አድርጋ ታመለክታለች። ውድ ተከታታዮች ዛሬ በዙሪያችን ያለውን አሉታዊ ነገር ሁሉ በዝምታና በጥረት ስራ ለማሳለፍ ሞክሩ። እስቲ ኮሜንት ላይ አልሸነፍም ብላችሁ ጻፉልኝ። ነገ ደግሞ ለስኬታችሁ የሚረዱ ጓደኞችን እንዴት እናገኛለን በሚል ርዕስ እንገናኛለን። የሁለተኛው ሳምንት ጉዟችን ቀጥሏል፣ ይቀጥላል፣ እንቀጥላለን።